ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች እንደምን ከርማችኋል? ይህ አምላካችንን እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል ዋና ርዕስ ስር የሚቀርቡ ንዑሳን የመጽሐፍ ቅዱስ ትምህርቶች ናቸው። ባለፈው እንደተመለከትነው ብሉይ ኪዳን የማን ነው በሚል ንዑስ ርዕስ ስር የብሉይ ኪዳንን አመጣጥ፣ የብሉይ ኪዳን ወይንም የአሮጌው ኪዳን ባለቤት የአብርሃም ልጆች እንደሆኑና አሁንም እስካሁን ድረስ አሻራው በአብርሃም ዘሮች ማለትም በእስራኤል ልጆች ላይ ኃያልነታቸው እንደተገለጠ አይተናል። ይሁን እንጂ ባለፈው ጊዜ የተገባላቸው ቃል ኪዳን በመለኮታዊ ኃይል እየታገዘ ነበር እግዚአብሔር ሲመራቸው የነበረው። በአዲስ ኪዳን ትምህርት ግን በአሁኑ ትምህርት ማለት ነው፣ በአዲስ ኪዳኑ ትምህርት ግን ዘረምላቸው ኃይለኛ ሆኖ ምድርን የሚቆጣጠር ታላቅ ህዝብነት አሻራው አላቸው እንጂ እንደ ማንኛውም ህዝብ ሰርተው ጥረው ግረው ነው ተፈጥሮን የሚለውጡት፣ ራሳቸውን የሚከላከሉት፣ የተለያዩ ነገሮችን የሚፈጥሩት። እንደ ብሉይ ኪዳኑ አይነት የእግዚአብሔር መንፈስ ጣልቃ እየገባላቸው አይዋጋላቸውም። በዛሬው ዕለት የምንመለከተው የአዲስ ኪዳንን ትምህርት ነው። አማላጅ ማን ነው በሚል ርዕስ ንዑስ ርዕስ እንመለከታለን። ይህ አማላጅ ማን ነው የሚለው የአዲስ ኪዳን የትምህርት ክፍል ነው። የብሉይ ኪዳንን ባለፈው አጠር ባለ ሁኔታ አጠናቀናል። እንደተባለውም የመጽሐፉም የዚህ የትምህርት ዓላማም ይህ የዓላማው ትንሽ ብልጭታ እየሰጠ ገባ ብላችሁ የተማራችሁን ትምህርት ባለው በእጃችሁ ባለው በመጽሐፍ ቅዱስ እውነታ ማረጋገጥ እንድትችሉ ነው። የዛሬውም ትምህርት አማላጅ ማን ነው የሚለውን ሃይላይት የሚሰጥበት አነስ ያለ የእውቀት ብልጭታ የሚተላለፍበት፣ በዚህ መሰረት ግን ገባ ብላችሁ ብትመለከቱት እውነተኛነቱን በሚገባ የምታረጋግጡበት መጽሐፍ ቅዱስ በእጃችሁ ስላለ ያንን ታጠኑበታላችሁ፣ ትለወጡበታላችሁ፣ ትተከሉበታላችሁ፣ ሌሎችንም ትለውጡበታላችሁ። ህይወታችሁ የቀና ይሆናል። እውነቱ ግልጽ የሆነላችሁ ይመጣል። ስለዚህ አማላጅ ማን ነው? ምልጃ መሰረታዊ ትርጉሙ አንዱ ስለሌላው መለመን ማለት ነው። የሚማልድ ሰው በሁለት ያልተግባቡ ሰዎች መካከል መካከለኛ ሆኖ መፍትሄ ፈላጊ ወይም ሰላም አውራጅ ማለት ነው። መቼም ሰው ሰውን ያለ ምክንያት አይበድልም። ነገር ግን አንዱ ለበደለው በደል ሌላኛው የበለጠ የበደል አጸፋ ከመለሰ ያ ሰው ሊከፋውና ቅያሜው እስከ መለያየት ሊያደርስ ከዚያም የከፋ ምላሽ ሊያስከትል ይችላል። በዚህ ጊዜ ነው አማላጅ ወይንም አስታራቂ የሚያስፈልገው። አንድ ነገር ግን ልብ በሉ፣ ተበድሎ ካሳ ከፍሎ እንታረቅ የሚል አካል አለን? የለም። እስካሁን እንዳየ ነው ሰውና ሰው ቢጋጩ ከሁለቱም ሰዎች በነገሩ ንክኪ የሌለው ሰው መካከለኛ ሆኖ ያሳርቃል፣ ያስማማል። ሰውና እግዚአብሔር ተጣልተዋል። መካከለኛ ሆኖ ማን ያማልድ? ማን ያስታርቅ? ማን ያስማማ? ሙሴ እስራኤላውያንን ከግብፅ ወደ ከነዓን ሲያስገባቸው መካከለኛ ሆኖ እየማለደ እየለመደ የእግዚአብሔርን ቁጣ እያበረደ ይመራቸው ነበር። ዓለሙን ወይንም ህዝቡን ከእግዚአብሔር ጋር የተጣላውን ይህንን ዓለም ለማስታረቅ እና ወደ ሰማያዊቷ ኢየሩሳሌም ለመምራት ከአዳም ዘር ኃጢአት የሌለበት ከሁለቱም ጋር ንክኪ የሌለው ሰው ያስፈልጋል ማለት ነው። ከቀደመው አዳም ይህን መስፈርት የሚያሟላ የለም። ንጹሕ የሆነ ንክኪ የሌለው ሁለቱንም ሰዎች ያላስቀየመ ሰው የለም ማለት ነው። የመጀመሪያው አዳም ትእዛዝ በመተላለፉ ፈጣሪውን እግዚአብሔርን አስቀይሟል። ስለዚህ ከመጀመሪያው አዳም አስታራቂ ሆኖ ሊፈለግ የሚችል ወይም ይህን መስፈርት አሟልተው ሊገባ የሚችል ሰው የለም። ምክንያቱም ሁሉ ኃጢአተኛ ስለሆኑ ነው። ይህ መጽሐፍ ቅዱስ ያረጋግጥልናል። ሮሜ 3:23 ላይ እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። እንግዲህ በሙሴ መሪነት የከነዓን ጉዞ ምድራዊ ነው። ህዝቡም ጥቂት ነበር። እስራኤላውያኖች ብቻ ነበሩ። መንገዱም ቅርብ ነው። ዲስቲኒ የሚታወቅ ነው። መዳረሻቸው የሚታወቅ ነው። ይህ ማለት በምድር ምን ያህል ርቀት እንዳለው ምን ያህል
ልፋት እንደሚያደክማቸው ሊገባቸው ይችላል። ዓለምን ወይንም ሕዝብን ወደ ሰማያዊቷ ኢየሩሳሌም ግን ማን ያድርስ? በምድር አይደለችም ሰማያዊቷ ኢየሩሳሌም። ያንን ዓለምን ሕዝቡን ወደ ሰማያዊቷ ኢየሩሳሌም ማን ያድርስ? እስኪ የሁለቱን አዳሞች አመጣጥ እንመልከት። የመጀመሪያው አዳም አመጣጥ ያለ ወንድና ሴት ፈቃድ የተገኘ ነው። ስለዚህ የኋላ ዘር የለውም። ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። የመጣው ከምድር ወይም ከአፈር ነው ማለት ነው። ከኤደን ገነት በአማረ ስፍራ ተቀመጠ። በኤደን ገነት በአማረ ስፍራ ነው የተቀመጠው። እግዚአብሔር አሰልጥኖታል፣ አስተምሮታል። ማድረግ የሚገባውና የማይገባውን ነገር አሳይቶታል። የገዢነትና የአስተዳዳሪነት ስልጣን ተሰጥቶታል። በየዕለቱ የእግዚአብሔርን ድምፅ ይሰማ ነበር። በሰይጣን አንድ የተፈተነ በመጀመሪያው ፈተና ወደቀ። የመውደቁ ውጤት በራሱና በዘሮቹ ሁሉ የኃጢአትን ዘረመል ወይንም ጂንስ አስተላለፈ። የኃጢአት ጂንስ አስተላለፈ ማለት ነው። ስለዚህ ከኤደን ተባረረ። የሁለተኛውን አዳም አመጣጥ እንመልከት። እንደ መጀመሪያው አዳም ያለ ወንድና ሴት ፈቃድ ተጸነሰ፣ ተወለደ። የመጣበት ዘር ወይንም ትውልድ የለውም። ይህን በመጽሐፍ ቅዱስ ማረጋገጥ እንችላለን። ዕብራውያን 7:1-3 ላይ ብንመለከት የሳሌም ንጉሥ የልዑል እግዚአብሔር ካህን የሆነ መልከ ጼዴቅ አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ስለዚህ የአባቱና የእናቱን ማለትም የማርያምና የዮሴፍን ጂንስ ወይንም ዘረመል የለውም ማለት ነው። ይህ ማለት በመልክ በቁመና በባህሪ ወዘተ ወላጆቹን አይመስልም ማለት ነው። ልክ እግዚአብሔር በዘመኑ ለሰዎች እንደገለጸው የሳይንስ ግኝት ወይንም ቴክኖሎጂ ጽንስ ከሰማይ መጥቶ በቅድስት ብጽዕት ድንግል ማርያም ማኅፀን ውስጥ እንዲያድግ ተደረገ። ስለዚህ ባህሪው የዘሮቹ አይደለም። ማቴዎስ 1:18 ላይ እግዚአብሔር ቃል እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይላል። እንደገና ደግሞ እዛ ያሉ ሰዎች ራሳቸው የተሰነካከሉበትን በምድራዊ እይታ ተመልክተው ችግር ውስጥ የገቡበትን ነገር እንመለከታለን። ዮሐንስ 8:56-57 እንደዚህ ይላቸዋል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አሁን በዚህ ጊዜ ተገርመው ተቆጥተው ተናደው ተበሳጭተው እንዲህ አሉት፣ ገና 50 ዓመት ያልሆነ አብርሃምን አይተሃልን? አሉት። ኢየሱስም መልሶ እንዲህ አላቸው፣ ይሄ ነው እንግዲህ ሰዎችን የሚያሰነካክለው። ኢየሱስ ክርስቶስ የመጣው ከሰማይ ነው፣ ፈጣሪ እንጂ ተፈጣሪ አይደለም። ስለዚህ ኢየሱስ መልሶ ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለሁ አላቸው። እንግዲህ የመጣው ቀድሞ ነው ማለት ነው፣ ከሰማይ ነው። የተወለደበት ስፍራ ተራ ቦታ ነው፣ የከብቶች በረት። እዚህ ጋር የሰውን ስራ ለመፈጸም ነው የመጣበት። ዓለም ኃጢአት የሞላበት ነው። ስለ አምላኩ ስለ እግዚአብሔር እንደ ማንኛችንም ይማር ነበር። ከወላጆቹ ይሁዶች እንደምታውቋቸው የአምላካቸውን ባህሪ፣ ጸባይ፣ ሁሉን ነገር ያስተምሯቸዋል። የእናታቸውን ጡት መጥባት እንደጀመሩ ያስተምሯቸዋል። ከሃይማኖት ሰዎች፣ ከመጽሐፍት ወዘተ ተምሯል ስለ እግዚአብሔር ስለ አምላኩ። ምክንያቱም ፍጹም ሰው ሆኖ ነው እዚህ ጋር የመጣው። በየምኩራቡም አስተምሯል። በሰይጣን በስጋና በዓለም በተደጋጋሚ ተፈትኗል፣ ነገር ግን አልወደቀም። ስለዚህ ፍጹም ጻድቅ ሰው ነበር። ከዚህም የተነሳ ሰውን ከእግዚአብሔር ጋር ማስታረቅ ይችላል ማለት ነው።
እንግዲህ በመንፈሳዊ ዓለም ሰውን ከእግዚአብሔር ጋር ለማስታረቅ ሁለት መሰረታዊ ነገሮች ያስፈልጋሉ። ብዙዎቻችን የምንስተው እዚህ ላይ ነው። አማላጅ ለመሆን እነዚህ ሁለት መሰረታዊ ነገር ካልተሟሉ በምድር ላይ አማላጅ መሆን አንችልም ማለት ነው። አንደኛው ጻድቅ ሰው መሆን፣ ከኃጢአት ጋር ንክኪ የሌለው እንደ ኢየሱስ ፍጹም ሰው፣ ኃጢአት ያልነካው። ልብ በሉ፣ መላእክት ይህን ስራ መስራት አይችሉም፣ ምክንያቱም ሰው መሆን አለባቸው። ሁለተኛ፣ በምድር ላይ ሕያው ሆኖ መገኘት አለባቸው፣ በዛ ሰዓት ማለት ነው። በዛ ሰዓት ይህ ማለት ሙታን እና ሰማዕታት አማላጅ መሆን አይችሉም። ፈልጉ፣ መርምሩ መጽሐፍ ውስጥ። ስለዚህ ኢየሱስ ማማለድ ይችላል ማለት ነው። ኢየሱስ ወደ ምድር የመጣው የአባቱን መሐሪነት፣ ቸርነት፣ በአጠቃላይ ባህሪውን ይዞ ለዓለም ለመንገር ነው የመጣው። የመጽሐፍ ቅዱስ ያጻጻፍ ስልት እንከን የሌለበት፣ ላነበቡና ላዳመጡት ሁሉ በቀላሉ የሚገባ ነው። ጽሑፉን ለማወቅ በምሳሌና በዘቤዎች ወዘት የተሞላ ነው። ጽሑፉን ለማቅለል በምሳሌዎች፣ በዘቤዎች ወዘት የተሞላ ነው። ለምሳሌ ዓለም የሚለው ቃል በስም አዳሪ ዘይቤ ተገልጾ የተጻፈ ነው። ይህ ማለት ማደሪያውን ጠርቶ ነዋሪውን ወይንም ሕዝቡን ለመግለጽ የተጻፈ ነው። ብዙ የዘቤ አይነቶች የምትመረምሩ በጣም በጠለቀ ነገር የተጻፈ ነው። ሁለተኛ ቆሮንቶስ 5:19 ላይ እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን፣ እዚህ ጋር ሕዝቡን ማለት ነው፣ ዓለሙን ከራሱ ጋር ያስታርቅ ነበር። ከማን ጋር ነው የሚያስታርቀው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ። ተበድሎ ራሱ ተበድሎ እግዚአብሔር ተበድሎ በክርስቶስ በጻድቁ በክርስቶስ ሆኖ ዓለሙን እኛን ከራሱ ጋር ያስታርቅ ነበር ማለት ነው። በክርስቶስ አንድ ፍጹም ሰው ኃጢአት ያልነካው ሰው አለ። ማስታረቅ የሚችለው መማለድ የሚችለው እሱ ስለሆነ ነው። በደላቸውንም አይቆጥርባቸውም ነበር ይላል። እንግዲህ ወንጌልን ለሐዋርያት እዚህ ጋር ለዓለም ማለት ነው አስተምሯል። በሚያስተምርበት ጊዜ በሰይጣን ተፈትኗል። በዚህ ጊዜ ግን ምንም አይነት መለኮታዊ ስልጣኑን አልተጠቀመም። መለኮታዊ ስልጣኑን አስቀምጦ ነው የመጣው። የእግዚአብሔርን ቃል ስለሚያውቅ ተብሎ ተጽፏል እያለ ፈተናዎችን አሸንፏል። የቃል እውቀት አለው፣ ያነባል፣ መንፈሳዊ ስብሰባዎችን ይካፈላል፣ ይጸልያል ወዘተ። የእግዚአብሔር መንፈስ በሰዎች ላይ በወረደ ጊዜ እንደሚደረገው አይነት ድንቅና ተአምራትን ያደርግ ነበር። የተለያዩ የጸጋ ስጦታዎች አሉት ማለት ነው። በዚህ ዘመን እንደሚደረገው በሺህ የሚቆጠሩ ሰዎችን መግቧል በጥቂት ዓሣና እንጀራ። በሽተኞች ተፈውሰዋል፣ ሽባዎች ተተርትረዋል፣ ዕውሮች አይተዋል፣ ሙታን ተነስተዋል። ይህን ሁሉ ያደረገው ግን የአምላክነት ስልጣኑን ተጠቅሞ አይደለም፣ በጭራሽ አይደለም። የአምላኩን ፈቃድ የፈጸመ ፍጹም ሰው ሆኖ ነው። የእግዚአብሔርን ፈቃድ የፈጸመ ፍጹም ሰው ሆኖ ነው። አዳም የእግዚአብሔርን ፈቃድ ትእዛዝ ሳይፈጽም ቀርቶ ተባረረ። እሱ ግን በብዙ ነገር ተፈትኖ ከአምላኩ ፈቃድ ዝንፍ ስላላለ ፍጹም ሰው ሆኖ ነው። እዚህ ጋር ሐዋርያትንም ከዚህ የበለጠ ታደርጋላችሁ ብሏቸዋል። መጽሐፍን ብትመረምሩ ከዚህ የበለጠ ታደርጋላችሁ፣ ምክንያቱም እኔም የአምላክነት ስልጣን ተጠቅሜ አይደለም ይሄን ያደረኩት ማለቱ ነው። አንዳንዶች እንደሚሉት መለኮታዊ ወይንም የአምላክነት ስልጣኑን አልተጠቀመም። የምድራዊውን ሕግና ደንብ እንኳን ብንመለከት ያለ አግባብ ሮጦ ያሸነፈ ሰው ሽልማቱን፣ ክብሩን፣ ዝናውን ወዘተ ይገፈፋል። ኢየሱስ ክርስቶስ ሰይጣንን ድል የመታው በመለኮታዊ ኃይሉ ታግዞ ነው ከተባለ የመጀመሪያው አዳም ለምን ኃጢአተኛ ተባለ? ምን አጠፋ ታዲያ እሱ? ስለዚህ ኢየሱስ ምንም መለኮታዊ ስልጣኑን አልተጠቀመም። ኢየሱስ ሰው ሆኖ በምድር ሲመላለስ ዓለም ማለት ሐዋርያትን ማለት ነው ከእግዚአብሔር ጋር አማላጅ ሆኖ አስታረቀ። ምክንያቱም ከፍ ብሎ እንደተገለጸው ጻድቅ ከኃጢአት ነፃ የሆነ ሰው ነው። አንድ ሁለተኛ በምድር ላይ ሲመላለስ ነበር። ከሐዋርያት ጋር እየተመላለሰ ነው ሲያስተምራቸው የነበረው። ፊት ለፊት እየተያዩ በአካል እየተያዩ እየተነጋገሩ ከዛ በኋላ ኢየሱስ ክርስቶስ
አደራ ብሏቸው ነው ሄደው አስተምሯቸው ወንጌልን ሰጥቷቸው እናንተም ታስታርቅ አደራ ተቀብለዋል። አደራ ተቀበሉ ማለት እነርሱም የኢየሱስ ክርስቶስን በምድር ላይ በነበረበት ጊዜ ኢየሱስ ክርስቶስ የሚሰራውን ስራ ይሰራሉ ማለት ነው። እንደዚህ ይላል ማቴዎስ 28:19-20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው የሚለውን የወንጌል ስልጣን ሰጥቷቸው እሱ ሄደ። ስለዚህ ዓለምን ለማስታረቅ ኃላፊነት የተቀበሉት እነዚህ ሐዋርያቶች ናቸው። እነዚህ ሐዋርያቶች እንዴት ዓለምን ከእግዚአብሔር ጋር ያስታርቃሉ? የት ጽድቃቸው ነው ልንል እንችላለን። ይህን ደግሞ መጽሐፍ ቅዱስ ራሱ ይመልሰዋል። በሚቀጥለው ትምህርታችን ክፍል 2 አማላጅ ማን ነው የሚለውን እንመለከታለን። የዛሬው ትምህርታችን እኔን ይመስላል። እግዚአብሔር ከእናንተ ጋር ይሁን። ሰላም።